ጽጌሬዳ በባለፈው በክፍል 13 ላይ እንደተመለከታችሁት የጽጌሬዳ እናትና ወይዘሮ ፍቅርተ ተያይዘው አቶ መስፍን ቤት ሄደው ከአቶ መስፍን ጋር ሊነጋገሩ ጽጌሬዳን ለአቶ መስፍን ለመዳር እንደተዘጋጁ ሁላችሁም ታውቃላችሁ። ነብዩና ጽጌሬዳ ደግሞ ለየት ያለ ፍቅር ውስጥ ገብተው በተለይ ነብዩ ከጽጌሬዳ አሁን ላይ የያዘው ፍቅርና ከዚህ በፊት ሲጎዳት የነበረውን ጉዳት ሊክሳት እየተዘጋጀም እንደነበረ ታስታውሳላችሁ። ፌቨን በበኩሏ በባለፈው ክፍል ውስጥ ጽጌሬዳንና ነብዩን ለማለያየት እቅድ እያቀደች እንደነበረ ታስታውሳላችሁ። ጽጌሬዳ ክፍል 14 ይቀጥላል። በዛሬው ክፍል ጽጌሬዳ ክፍል 14 እንዲህ ይጀምራል። ነገሩ እንዲህ ነው። ወይዘሮ ፍቅርተና ወይዘሮ ዘርፌ በባለፈው ክፍል ወደ አቶ መስፍን ቤት ሄደው ጽጌሬዳን ለመዳር እንዳሰቡ አይታችሁታል። በዛሬው ክፍል ግን ወይዘሮ ፍቅርተ ጽጌሬዳ አቶ መስፍንን እንድታገባ ወይዘሮ ፌቨን ልጇን እንድታስፈራራት አስጠንቅቃ ትነግራታለች። ጽጌሬዳ ከቤት ጠፍታ ሌላ ችግር እንዳትፈጥርባቸው በመፍራት ወይዘሮ ፍቅርተ ወይዘሮ ዘርፌ ለጽጌሬዳ እኔ ራሴን አጠፋለሁ ብላ አንቺ ካላገባሽ እኔ ራሴን አጠፋለሁ ብላ የገዛ ልጇን እንድታስፈራራ ትመክራታለች። ጽጌሬዳ በእናቷ ንግግር በመበሳጨት ክላሷ ውስጥ ቁጭ ብላ ራሷን አግታ በለቅሶ እየተጨመቀች ትገኛለች። ነገር ግን በባለፈው ክፍልም ፌቨን ለጽጌሬዳ መጥፎ መንገዶችን እየተመኘችላት እንደሆነ ታስታውሳላችሁ። ዛሬ ግን ፌቨን ያደረገችው ነገር የጽጌሬዳን የዋህነትና የጽጌሬዳን መልካምነት ቁልጭ አድርጎ ያሳየ ነገር ነው። ፌቨን ያላት ፍላጎት ነብዩና ጽጌሬዳ እንዲለያዩላት ስለነበረ በጣም መጥፎ ተንኮልና እቅድ አቀደች። ከነብዩ እንዳረገዘችና በሱ ምክንያትም ይሄ እርግዝናው እንደወረደባት አድርጋ ለጽጌሬዳ ትነግራታለች። ጽጌሬዳ በበኩሏ ይሄ ነገር ቅጽበታዊ ነገር ሆኖባት ስለተገኘ የምታረገውንና የምትጨብጠውን ነገር አጣች። ከዚህ በፊት ግን ነብዩ ለጽጌሬዳ ሊነግራት የፈለገ ነገር እንዳለ በግልጽ ይነግራታል። እንዳውም ቀጥሯት በዛሬው ላይ አግኝቷት በውስጡ እያሰበ ያለውን ነገር የልቡንም መሻት በደንብ ሊነግራት ቀጠሮ ይዝላታል። ጽጌሬዳና ነብዩ ተገናኝተው ለማውራት እንኳን መድረስ አልቻሉም። ምክንያቱም ፌቨን ያቀደችው እቅድ በተቻላት አቅም ፍቅርተንና ጽጌሬዳና ነብዩ እንዳይገናኙ ነበር ፍላጎቷ። ያ ፍላጎቷ ተሳክቶላታል። ወይዘሮ ፍቅርተ ለጽጌሬዳ ትሄድና እናትሽን ከማጣትሽንና አቶ መስፍንን ከማግባት የትኛውን ትመርጫታለሽ? ጽጌሬዳ የምትለው ነገር ጠፋባት። እንዴት እትዬ ፍቅርተ አንቺ እንዴት እኔ ላይ እንደዚህ ታስቢያለሽ? አንቺም እኮ ልጅ አለሽ፣ የሴት እናት ነሽ። እንዴት እኔ ላይ እንደዚህ አይነት ሀሳብ ታስቢያለሽ? ትላታለች። ጽጌሬዳ አይሆንም፣ የፈለገ ነገር ይመጣል እንጂ እኔ ገና ብዙ ዓላማ ያለኝ ሰው፣ ትምህርቴን የምማር ሰው የፈለገ ነገር ቢመጣ ይሄን ነገር ላድርገው አልችልም
ትላለች። አቶ መስፍን በባለፈው ክፍል ፍቅርተና ዘርፌ ሂደው በጠየቁት ሰዓት ላይ የነበረበትን ቤት ለልጁ ትቶ ለራሱ ለብቻው ቤት ሊገዛ እንዳሰበና ከጽጌረዳ ጋር እዛ አዲሱ ቤት ውስጥ እንደሚኖሩ በግልጽ ለፍቅርተና ለዘርፌ ይነግራቸዋል። እንዳቀደው በዛሬው ክፍል ላይ አዲሱን ቤት ገዝቶ ከልጁ ጋር አዲሱን ቤት ሊያዩት ሄደዋል። አዲሱ ቤት ውስጥ ገብተው ይሄ ቤት አባቴ በጣም አሪፍ ቤት ነው፣ በጣም ደስ የሚል ቤት ነው፣ እንዳውም ከበፊቱ ይሄ ሰፋ ያለ ነው፣ በጣምም ያምራል በማለት ለአባቱ ነብዩ ይመልስለታል። አባቱም አዎ ይሄ እኮ በጣም ቆንጆ ቤት ነው፣ በጣም የሚያምር ቤት ነው እና ለዛም ነው ወደዚህ ቤት ለመቀየር ፍላጎት ያለኝ ብሎ በሚመልስለት ሰዓት ላይ ነብዩ ዞር አድርጎ ጽጌረዳስ ትመጣለች ብሎ ይጠይቀዋል። አቶ መስፍን አሃ እናታ ጽጌረዳማ ከሌለች ምኑን ቤት ሆነ፣ እሷማ መምጣት አለባት ይለዋል። ነብዩም በደስታ ውስጥ ሆኖ ጽጌረዳ እንደምትመጣ እየጓጓ አዲሱ ቤት ውስጥ ይቦርቅ ይዟል። በዛሬው ክፍል ዋናውን ተዋናይ የተወነችው ፌቨን ናት። ፌቨን ያላት ፍላጎት ጽጌረዳና ነብዩን መለያየት ስለነበረ በእርግጥም ከዚህ በፊት በነበራቸው የህይወት ጉዞ ላይ ነብዩና ፌቨን የፍቅር ግንኙነት ነበራቸው። እሱ በነብዩ ጥያቄ መሰረት ከጓደኝነት ወደ ፍቅር እየተለወጠ እንደነበረና እያፈቀራትም እንደነበረ በግልጽ ይነግራታል። ፌቨን በበኩሏ በዛን ሰዓት ላይ ከሱ ምንም አይነት ፍቅር እንደሌላትና እሱን እንደ ወንድሟና እንደ ጓደኛዋ እንደምትመለከተው በግልጽ ነግራው ከሱ ጋር ትለያያለች። ነገር ግን ከእጅ ያጡት ወርቅ እንደ መዳብ ይቆጠራል እንደሚባለው ሁሉ ጽጌረዳና ነብዩ አንድ መሆናቸውን በምታይበት ሰዓት ላይ ፌቨን ይሄን መቆጣጠር አልቻለችም። ምክንያቱም ነብዩን የግሏ ማድረግ ትፈልጋለች። ጽጌረዳና ነብዩን አጣልታ ነብዩን የራሷ ለማድረግ ፍላጎት አላት። ያንንም ተጠቅማ ነው እንግዲህ በዛሬው ክፍል ላይ ይሄንን ተንኮል የሰራችው። የጽጌረዳ የዋህነት፣ የጽጌረዳ ሆደ ባሻነት እንዴት የገዛ እህቴ ነሽ እኮ በገዛ እህቷ ላይ ያለመጨከን ከጀርባዋ እየተቆፈረላት ያለውን ነገር ያላወቀችበት ፌቨንና እናቷ ፍቅርተ ጽጌረዳን ለማጥፋትና ጽጌረዳን እንዳትኖር ለማድረግ የማያደርጉት መንገድ የለም። ወይዘሮ ፍቅርተም ጽጌረዳን ከዛ ቤት ለማስወጣትና አቶ መስፍንን አግብታ ፌቨን ልጇ ደግሞ ነብዩን አግብታ የአቶ መስፍንን ሀብትና ንብረት ለመስረፍ ነው የወይዘሮ ፍቅርተ ፍላጎት። ወይዘሮ ዘርፌ በሐሳብ ጭልጥ ብለው የልጃቸውን ነገር እያሰቡ እንዴት ልጄ ላይ እንደዚህ አደርጋለሁ በማለት በሐሳብ እየተጓዙ ልጄን እንዴት ለዚህ ለሰውዬ ለዚህ ለሽማግሌ ድራለሁ በማለት እየተጨነቁ ባለበት ሰዓት ላይ ወይዘሮ ፍቅርተ የወይዘሮ ዘርፌ ምንድን ነው እንደዚህ መሆን? እኔ ነግሬሻለሁ፣ ልጅቷን በደንብ ልታስጠነቅቃት ይገባል። ፍቅር ጽጌረዳ እንደሆነ ከልጅነቷ ጀምሮ ወፈፌ ናት። ከዚህ ቤት ጠፍታ ያመለጠች ጊዜ እኔ ወየውልሽ፣ ይሄን ሰውዬማ ማግባት አለባት ብላ በግልጽ ወይዘሮ ዘርፌን ታስጠነቅቃታለች። ነገር ግን ደግሞ አቶ መስፍንም በሐሳብ ጭልጥ ብሎ ጽጌረዳን እያሰበ የገዛ ልጁ ነብዩ ከጽጌረዳ ፍቅር እንዳለው ያልተረዳው አባቱ ለወደፊት ከጽጌረዳ ጋር እዚህ ቤት ውስጥ እንዴት አድርጎ እንደሚኖር እያሰበ በትዝታ ጭልጥ
ብሏል። ፌቨን ዛሬ የሰራችው ስራ በጣም አሰቃቂና ለጽጌረዳ አውሬ መሆኗ እንደዚህ አይነት ተንኮል ከነብዩ ላይ አርግዣለሁ ልጄም እንዲወርድብኝ ያደረገው እሱ ነው ብላ ጽጌረዳንና ነብዩን ለማጣራት የቆፈረችው ጉድጓድ ጽጌረዳን በየዋህነቷ ይሄን ሁሉ ተቀብላ አምና ቀጥላለች። ውድና የተከበራችሁ የተራራው ሚዲያ አድማጭ ተከታታዮች ክፍል 14 እዚህ ላይ ይጠናቀቃል። በቀጣይ ክፍል እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይቀጥላል።